እንግዲህ የዛን ሰውዬ ምን አይነት ሰው እንደምትፈልጊ ምናምን ነገር ኦሬዲ አውርተን ጨርሰናል። አሁን ደግሞ ለዛ ሰውም ለማስረዳት እንዲመቸን አንቺ ምን አይነት ታይፕ ማነው አንቺ ምን አይነት ፐርሰናሊቲ ነው ያለሽ ምንድነው የምትሰሪው ምናምን የሚለውን ደግሞ ብናወራ ትንሽ ሰራ የግል ስራ ነው የምሰራው። ያው ሴልስ ምናምን ነው የምሰራው ለጊዜው። ኦኬ ከቤተሰብ ጋር ነው የምኖረው። ከፋሚሊ ጋር ነው የምትኖረው? ከፋሚሊ ጋር ነው የምኖረው። ኦኬ እንዴት ነው ታዲያ ሙቫውት የማድረግ ፕላን አለሽ ወይስ ምንድነው? አለኝ ትንሽ ነገሮች እስከሚስተካከል ነው እንጂ አለኝ እንደዛ ሀሳብ። ኦኬ እና ስለ ባህሪሽ ስንመጣ ደግሞ ፊዚካልሽን ኦሬዲ እያየነው ነው። በጣም ነው የሚያምረው። ሳላደንቅልሽ አላልፍም። ግን ምንድነው አሁን ምን አይነት ባህሪ ነው ያለሽ? ቁጡ ነሽ ወይስ ተረጋጋሽ ሰው ነሽ? እንዴት ነው ከሰው ጋር ያለሽ ኮንቨርሴሽን እንዴት ነው? እና ምን የሚለውን ትንሽ ብታጫውችን። እውነት ለመናገር ቶሎ ነው የምቆጣው እኔ። ኦኬ ቶሎ ነው የምቆጣው፣ ነገሮች ወዲያው ነው የምቆጣው። ግን ይሄ ነገር መጠብቅ ምናምን አይነት ሰው አይደለም። ኦኬ ቶሎ ተናዳጅ ነሽ ግን ቶሎ ትረሻለሽ? ቶሎ ነው የምረሳቸው፣ ግን በማውራት ነው ማምነው እኔ። ገባሽ? የተሰማኝን ነገር በመናገር ነው ተናግሬ ነገሮች ከዛ ያልቃሉ። ኦኬ ሶ ፊል ያደረግሽው ነገር ካለ ለዛ ሰው ተናገሪና ከዛ ሰው ጋር ያለሽን ነገር እዛው ጋር ለመፍታት ነው የምትሞክሪው ማለት ነው እንጂ ዝም ብዬ ማለፍ አልችልም። ኦኬ ያየሽውን ነገር ዝም ብሎ ማለፍ አልችልም። ኦኬ ሌላ ይሄ ቀረ ምናምን የምትይው የምትጨምሪልኝ ነገር አለ?